አራዳ ትመስይኝ ነበር። ለዛውም እነ ድንጋይ ኳሱ ከምኔው ተጭሆ ከምኔው ደረሱ የተባለልኝ ነኛ። ድንጋይ ኳስ ይሆናል እንዴ? ብራዘር አራዳ ስትሆን ድንጋይ ኳስ ይሆናል፣ ጥርስ በሲንጥ ይፋቃል፣ ፍቅርን ለመግለጽ ጥርስን ታራግፋል። አረ ብዙ ነገር አለ። እፍ ነው ይኸውልሽ ኪዩ ይዞሽ አይቼው ብቻ በኋላ አለቀለታ። ማ ፍቅር ነው? ፍቅር ያሳዘኝ ነዋ። ስማ እንደ ቡዳ ትፋና ውጣልኝ ነው የምለው። ትፋና? እኔ የምለው ፍቅር በመጥፋት ይወጣል እንዴ? አዎ ምን ነው አታርፊም እንዴ? አይ ኪዩ እንዴት ነሽ? ኪያዬ እንደዛ አትጥራኝ፣ አይነፋ። እሺ አልጠራሽም። ግን ለምን ደው ማንጠራሽ? ኪያዬ ስትል በውስጡ ያንተ እንደሆንኩ አይነት ስሜት ነው ያለው። አይ ቲንክ የሆነ ፎቢያ አለብሽ ልበል? ያም ፎቢያ የማፍቀር የመፈቀር ነው። ፍቅር በሚባል መሰናክል መደናቀፍ አልፈልግም። ፍቅር እኮ ደስ የሚል ስሜት ነው። ሊሆን ይችላል። አሁን ላይ ግን ላስተናግዶ አልችልም። ቢመጣ እንኳን ባላየ ነው ላሽምለው። ምንድነው የምለው? እንዳላየ ነው ማልፈው ለማለት ነው። ቆይ ለምን ጉዳቱ ብቻ ይታይሻል? የምታፈቅሪው የሚያፈቅርሽ ካገኘሽ እኮ አንቺ እኮ በጣም እድለኛ ሰው ነሽ። እዚህ ግቢ ስንቱን አፍቃሪ ነው የማየው። እነሱ ደልቷቸው ነው የኔ አባት። እኔ ስንት ኃላፊነት አለብኝ። ኃላፊነት? ይኸውልህ እኔ እዚህ ትምህርት ቤት መጥቼ ትምሬን ከዛ ደግሞ በትርፍ ሰዓቴ ወርካለሁ። እኔ ስንት ቀዳዳ አለብኝ። እሱን መድፈን አለብኝ። ኪዩ እስኪ ግልጽ አድርገሽ ንገሪኝ። ዝርዝር ሀሳቡን ተውና አሁን ለፍቅር ቦታ የለኝም፣ አያስፈልገኝም። አራዳ ትመስይኝ ነበር። ለዛውም እነ ድንጋይ ኳሱ ከምኔው ተጭሆ ከምኔው ደረሱ የተባለልኝ ነኛ። ድንጋይ ኳስ ይሆናል እንዴ? ብራዘር አራዳ ስትሆን ድንጋይ ኳስ ይሆናል፣ ጥርስ በሲንጥ ይፋቃል፣ ፍቅርን ለመግለጽ ጥርስን ታራግፋል። አረ ብዙ ነገር አለ። እፍ ነው አንቺ ልጅ እያስፈራራሽኝ ነው። ፈሪ ነሽ እንዴ? እንደዚህ አይነት አድቬንቸር ወሬ እያወራሽ እንዴት ነው የማልፈራው? አይዞሽ ፈታ በይ፣ ጩቤ ልፍጠር ብዬ ነው። እንደሱ በያ። የተናገርሻቸው ነገሮች እኮ ግን በጣም ነው የሚያስፈሩት። እና የሆነ ሀሳብ ጀምረክ ያቋረጥኩ መሰለኝ። ዝም ብዬ ሳይሽ ግን ብዙ ነገር ላይ አራዳ ነሽ። ፍቅር ላይ ግን የሆነ ፋራ ነገር ነሽ ልበል? ስማ ግዴታ ስለ ፎንቃ ለማረፍ በፎንቃ መክነፍ አለብኝ? ቃልሽ አራዳ ነው። ስለ ፍቅር ግን እኔ ካንቺ ብዙ ሳልሻል አልቀርም። ይኸውልህ ፎንቃ ብታዞረውም ብትገለብጦም ያው ፎንቃ ነው፣ ፊዚክስ አይደለም። ፊዚክስ የራሱ ስሌት አለው፣ መልሱን ታገኝለታለሽ። ፍቅር ግን እንደዚህ ነው እንደዛ ነው አትዩ። ምን ነው ላቢዮሎጂን ያጠናሁት አልክ? ላቢዮሎጂ በጣም ደስ የሚል ቃል ነው። ይኸውልሽ ፍቅር ማለት ነው ይይዘኛል ብለሽ የሚይዝሽ፣ ይለቀኛል ብለሽ የሚለቅሽ ነገር አይደለም። ስለዚህ በሩቁ መሸሽ አይሻልም? ፍቅር የርቀት ቦታ አይገድበውም። አንድ ቀን እንኳን አውርተሽ የማታውቂው ሰው ጋር ፍቅር ሊይዝሽ ይችላል። ለማንኛውም መጠንቀቁ ይሻላል። አሁን ላይ ፍቅር ገለመሌ ምናምን አይነፋኝ። ይኸውልሽ ኪዩ ይዞሽ አይቼው ብቻ በኋላ አለቀለታ። ማ ፍቅር ነው? ፍቅር ያሳዘኝ ነዋ። ስማ እንደ ቡዳ ትፋና ውጣልኝ ነው የምለው። ትፋና? እኔ የምለው ፍቅር በመጥፋት ይወጣል እንዴ? አዎ ምን ነው አታርፊም እንዴ? አላቅም። በእናትሽ ኪዩ እስኪ ያሳይኝ፣ እንዴት ነው የሚተፋው? ይኸውልህ ጀለስ ባልበላ ጉልበቴ አታስለፍፈኝ፣ በጣም ደክሞኛል። ኢትስ ኦኬ ኪዩ እኔ ጋብዝሻለሁ። አሁን ምን ልጋብዝሽ? ደስ ያለክን ቆቆር በሻይ ጋብዘኝ። ቆቀር ምንድን ነው? ወይኔ ጉዴ ቆቆር አታውቅም? እሺ ጮርናቄ ምንድን ነው? ይኸውልህ ግማሽ የኢትዮጵያ ሕዝብ ቁርሱን የሚሸውደው በጮርናቄ ነው። ለምንድን ነው የሚሸውደው? አይ ራቢና ባስከው። ኢትስ ኦኬ በቃ ከበላን በኋላ እናወራለን። ስታይል